ቤተሰብ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ እንግዲህ ለአዳዲስ ልጆች ላይቭ እንዴት መግባት እንደምንችል በደንብ የማሳያችሁ ነው የሚሆነው ማለት ነው። እንግዲህ ልክ አፑን ከፍታችሁ እንደዚህ የመጀመሪያው ሆም ፔጅ ሲመጣላችሁ ወደ ላይቭ እንዴት እንደምንገባ ላሳያችሁ፣ ተከታተሉኝ። የመጀመሪያው እንግዲህ እዚህ ጋር እናንተ ጋር በሮዝ ከለር ነው የምትሆነው ማለት ነው። ይህ እንደምትመለከቱት እዚህ ጋር ላይቭ ስታርት ላይቭ የሚላል እናንተ ጋር ላይቭ ናው ነው የሚለው። እሷን ትነካላችሁ ማለት ነው። እሷን ከነካችሁ በኋላ ቀጥታ ወደ ምን ነው የሚወስዳችሁ ማለት ነው? ወደ ላይቫችሁ ነው የሚወስዳችሁ ማለት ነው። እንግዲህ ገብተንስ ላይቭ ላይ ምን ምን ነገሮችን ማድረግ አለብን፣ ወደ ላይቭ ከመግባታችን በፊት ምን ምን ነገራቶችን ያስመርጠናል የሚሉት ነገሮች እንግዲህ አብረን እንከታተል ማለት ነው። ተከታተሉኝ። እሷን አንዴ ምን አደርጋለሁ ማለት ነው? ሰሌክት አድርግቼ እነካታለሁ ማለት ነው። እሷን ምን እንደሚያመጣል እናያለን ማለት ነው። ስለዚህ በዚህ መልኩ ነው ማለት ነው የሚከፍትልን። እንግዲህ እዚህ ጋር ብዙ አይነት አማራጮች አሉ። እንደምትመለከቱት ብዙ አይነት አማራጮች አሉ። የመጀመሪያው እንግዲህ የምንጽፍበት መንገድ አለ። ለምሳሌ የመጀመሪያውን እዚህ ጋር ቲትል ሰው ብዬ ጽፍ ያለው ግዴታ እናንተ የፈለጋችሁት ነገር እዚህ ጋር ቲትል ማድረግ ትችላላችሁ። ፎቶ እዚህ ጋር መኖሩን ቼክ አድርጉ። የራሳችሁ ፎቶ የምታስገቡት ፎቶ ታዲያ በቅርብ ጊዜ የተነሳችሁት ፎቶ መሆኑን አረጋግጡ። እዚህ ጋር ደግሞ ሲንጊንግ የሚል አለ፣ ዳንሲንግ አለ፣ ሜክ ፍሬንድ እያለ ይቀጥላል። ዳንሲንግ አለ፣ እዚህ ጋር ቻቲንግ የሚል አለ። ስለዚህ እናንተ የምትፈልጉትን እዚህ ጋር አንዱን ሰሌክት አድርግታችሁ፣ ለምሳሌ እኔ ቻቲንግ ያለው ሲንጊንግ ከሆነ የምፈልገው እዚህ ጋር ሲንጊንግ የሚለውን መርጬ ጎሊቭ ማለት እችላለሁ ማለት ነው። ወይ ደግሞ ዳንሲንግ ሊሆን ይችላል። እሱን ሰሌክት ካደረኩኝ በኋላ ምንድነው የማደርገው ማለት ነው? ከታች እዚህ ጋር ምን የሚል አለ? ጎሊቭ የሚል አለ። ጎሊቭ የሚለውን ሰሌክት በማድረግ ወይም ደግሞ በመንካት ምን ማድረግ እችላለሁ ማለት ነው? መግባት እችላለሁ ማለት ነው። ሌላው እዚህ ጋር ፊልተር ማስተካከል የሚፈልጉ ልጆች ለምሳሌ ስትገቡ ይህን አይነት ባክግራውንድ እዚህ ጋር እንዳይኖር ከፈለጋችሁ ለምሳሌ ይቺ ምልክት አለች እዚህ ጋር የፊልተር ምልክት ነች። እዚህ ጋር ያለችዋ እንደምትመለከቷት የፊልተር ምልክት ነች። እሷን በመንካት የምትፈልጉትን አይነት ፊልተር ይሄኛው እንዳይኖር ከፈለጋችሁ ለምሳሌ እንዳይኖር ሪስት በማድረግ እንዳይኖር ማድረግ ትችላላችሁ። ሌላ የምትፈልጉትን ነገር ከዚሁ መምረጥ ትችላላችሁ ማለት ነው። ከዛ ግን ጎሊቭ ብላችሁ ነው የምትገቡ ማለት ነው። ጎሊቭ ብያሳያችኋለሁ። አብራችሁን ቆዩ እሺ። እሺ አሁን ጎሊቭ ብዬው ምን ብሏል ማለት ነው? ኦልሬዲ ከፍቷል ማለት ነው። አሁን ላይቭ ስትሪም የምታደርጉት እንደዚህ ነው። እንደኔ ግን ፊታችሁ ሙሉ በሙሉ ሳይታይ ላይቭ እንዳትገቡ እሺ። እኔ እናንተን ለማሳየት ይሄ ሌላ ሰው አካውንት ስለሆነ እንዳይቀጣኝ ስለፈለግኩ ነው ያልገባሁት እንጂ እናንተ ግን በስትክክል ፌስ ቱ ፌስ ላይቭ ስትሪም ማድረግ አለባችሁ ማለት ነው። ስለዚህ ከማይኩ አጠገብ ያለችዋን መሀል ላይ እንነካታለን ማለት ነው። ይቺ እንደምትመለከቷት ይሄን ይቺ እዚህ ጋር የምትመለከቷት ይቺ እዚህ ጋር አራት ነጠብጣቧን ነገር መንካት አለብን ማለት ነው። ምን ለማድረግ ነው የምንነካት? የሰራንበትን ለመውሰድ እንዲሁም ደግሞ ምን ያክል ደቂቃዎችንስ ሰርተናል የሚሉትን በደንብ ለማየት እዚህ ጋር መምጣት አለብን ማለት ነው። እናንተ ጋርም ይኖራል። ሪዋርድ የምትለዋን ትፈልጋላችሁ እናንተ ጋር ምናልባት ከለሯም እናንተ ጋር የተለየች ልትሆን ትችላለች። በወርቃማ ከለር ሁና ሪዋርድስ የምትል ግን ጽሁፏን አስተውሉና ሪዋርድስ የሚል ጽሁፍ መሆኑን ቼክ አድርጉልኝ። ሪዋርድ የምትለዋን እናደርጋለን ማለት ነው። ሰሌክት አድርገን እነካና እንገባለን ማለት ነው። ስለዚህ አንድ ሰው ሰርቶ ላይቭ ስትሪሙን ሲጨርስ ግዴታ ምን ማድረግ አለበት ማለት ነው? የሰራበትን መውሰድ መቻል አለበት። ካልወሰደ ላይቭን ሲጨርስ ኪሳራ ነው ማለት ነው። አሁን ሰዓት እዚህ ጋር ሮቴት እያደረገ ለምሳሌ እዚህ ጋር የምታዩት አንዳንድ ሰው እዚህ ጋር ይወዛገባል። ይሄ ሰዓት የሚቆጥረው 24 ሰዓት ውስጥ ይቆጥራል። ልክ ይቺ አሁን 1 ሰዓት ከ31 ደቂቃ ከ20 ሰከንድ ከ19 ሊቀንሳል ማለት ነው። የቀረን ሰዓቱ ሊያበቃ ወይም ደግሞ ወደ አዲሱ ስራ ልንገባ ወደ አዲሱ ታስካችን ልንገባ 1 ሰዓት ከምናምን የቀረን ማለት ነው። ስለዚህ ይሄ ከማለቁ በፊት ላይቭ ስትሪማችንን ጨርሰን ሪሲቭ አድርግተን በስነ ስርዓቱ ምን ማለት አለብን ማለት ነው? ማጠናቀቅ መቻል አለብን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ምን አለ አሁን እኔ ኦርደርሊ ያው ይሄ የቆየ አካውንት ስለሆነ በስነ ስርዓቱ እንትን ስለማይል ነው። እዚህ ጋር ግን ምን አለ ማወቅ ያለባችሁ ነገር ለምሳሌ እዚህ ጋር ዴይሊ ላይቭ ዳይሬክሽን 60 ሚኒትስ ይላል። እዚህ ጋር አሁን መታወቅ ያለበት ነገር ይሄ ደቂቃ የሚቆጥር ነው ማለት ነው።
ደቂቃ የሚቆጥር ነው ማለት ነው። ይኸው እንደምትመለከቱት እዚህ ጋር ዴይሊ ዳይቭ ዳይሬክሽን 60 ሚኒትስ የሚለው 60 ደቂቃ ስትቆዩ አሁን ለኔ ያው እንዳልኳችሁ 1000 ነው የሚሰጠኝ። ለእናንተ ግን ብዙ ነው ሊሰጣችሁ የሚችለው 5000። ለአዲሶች ዌልካም ጊፍትም ስለሆነ ለአዲሶች ስንት ነው የሚሰጠው ማለት ነው? 5000 ነው የሚሰጣችሁ ማለት ነው። ስለዚህ እናንተ እዚህ ጋር በደንብ ማስተዋል ያለባችሁ ነገር ደቂቃችሁን ለማየት እዚህ ጋር 0/60 ይላል። 0/60 ማለት ደቂቃችሁን እየሰራችሁ ስትሄዱ እየጨመረ ነው። 0 የሚለው 1 2 3 እያለ ልክ እስከ 60 ድረስ መሄድ ስትችሉ 60/60 ብሎ ራሱ ሲዘጋ እዚህ አካባቢ ምን የሚል ምልክት ያመጣል? ሪሲቭ የሚል ምልክት ያመጣልናል ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? ሪሲቭ ታደርጉታላችሁ። 5000 ሪሲቭ አደረጋችሁ። ሁለተኛው ደግሞ እዚህ አካባቢ 120 ደቂቃ ብሎ አሁንም በ5000 ያስቀምጥላችኋል ማለት ነው። ስለዚህ እናንተ እዚህ ጋር በ5000 ሲያስቀምጥላችሁ ያንን ምን ማድረግ አለባችሁ? ሪሲቭ ማድረግ አለባችሁ። እየገባችሁ ደቂቃችሁን ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ ይችን ነገር በደንብ አስተውሏት፣ በደንብ ቼክ አድርጉ። በየሰዓቱ እየገባችሁ ምን ያክል ደቂቃ ሆኖኛል እያላችሁ እየገባችሁ ቼክ ማድረግ አለባችሁ። ላይቭም ስትገቡ ሚዩት አድርግታችሁ መቀመጥ የለባችሁ። ሚዩት የምታደርጉ ከሆነ ፕላትፎርሙ ራሱ ይቀጣችኋል ማለት ነው። ታስካችሁን በአግባቡ መውሰድ አትችሉም ማለት ነው። ስለዚህ ላይቫችሁን በተሳካ ሁኔታ ሚዩት ሳታደርጉ በደንብ ከሰራችሁ ኮሚሽናችሁንም ኢንቫይት ያደረገ ሰውን ኮሚሽን ያገኛል። ላይቭ ስትሪም የሚሰራ ሰውም ደግሞ የቀኑን ወይም ደግሞ የዕለት ተዕለቱን ታስኩን በስነ ስርዓቱ ምን ማድረግ ይችላል ማለት ነው? ማግኘት ይችላል ማለት ነው። የዛሬው ትምህርታችን እንግዲህ ይህን ይመስላል። ቀጣይ ደግሞ እናንተ በምትፈልጉት መንገድ የከበዳችሁ ነገር ካለ ኮሜንት ላይ የጻፋችሁልኝ ቀጣይም በዚህ መልኩ የምሰራላችሁ ይሆናል ማለት ነው። ሰላማችሁ ይብዛልኝ።